ማረሚያ ቤት ገብቼ ከባድ ስልጠና ወስጃለሁ። መጀመሪያ ላይ የነበረው ፍቅሩና እንቅስቃሴው እግር ኳስ ነበር። ከእግር ኳስ የራቀበትንና ወደ ቦክስ የገባበትን አጋጣሚ ሲያስታውስ ፓስተር ዴቭ እንዲህ ይለናል። 1-0 እየመሩ ወደ ረፍት ወጥተው በሁለተኛው አጋማሽ 3 ግብ ተቆጥሮባቸው 3-1 ተሸንፈው ሲወጡ የሚሰማው እልህና ቁጣ ወሰን አልነበረውም። ያኔ የተሰማውን ቁስል መቋቋም አቅቶት የለበሰውን ማሊያ ለሁለት ሰንጥቆ እንደ ሰደሪያ አድርጎት ከሜዳ ይወጣል። እግር ኳስ ውስጥ የመሸነፍ ሰበብና ማሳበቢያ ይበዛል። አንዱ 6 ቁጥሩ ነው የተሸወደው ይላል፣ ሌላው 7 ቁጥሩ ነው ጥፋተኛ እያለ ጣቱን ወደ ሌላ ይቀስራል። ይህ ሰበብ የበዛበትና ጥፋትንና በሌላው ላይ የመደፈቅ አሰራር ግን ለእርሱም ይሆን አልነበረም። በዚህም ምክንያት ትኩረቱ ሙሉ ለሙሉ ወደ ቦክስ ስፖርት ተቀየረ። በቦክስ ቀለበት ውስጥ ሰበብ የሚባል ነገር የለም። ብቻህን ገብተህ ከተጋጣሚ ጋር ትጋፈጣለህ። ስትሸነፍ ራስህን አሻሽለህ ትመለሳለህ። ስታሸንፍ ደግሞ የድሉን ጣዕም በራስህ ጥረት ሙሉ በሙሉ ታጣጥማለህ። ነገር ግን ወደ ቦክስ ስፖርት መግባት እንደታሰበው ቀላል አልነበረም። ትልቅ ዋጋ ያስከፍል ነበር። በወቅቱ ደግሞ አንደኛ የነበረውን የማረሚያ ቤቶች የቦክስ ክለብ ለመቀላቀል የግድ የፖሊስ አባል መሆን ይገባ ነበር። የ16 ዓመት ወጣት እያለ ወደ ሚሊተሪ ቤት ገብቶ ለ11 ወራት ያህል ከባድ የፖሊስነት የሚሊተሪ ሳይንስ ስልጠና ወሰደ። በስልጠናው ማጠቃለያ ላይም ከወጣቶቹ መካከል ከነበሩት 1 እስከ 3 ባሉት የላቀ ውጤት ካስመዘገቡት ሰልጣኞች አንዱ በመሆን በታላቅ ብቃት ተመረቀ። በወቅቱ የሀገር ውስጥ ጉዳይ ሚኒስቴር ከነበሩት ከአቶ ተስፋዬ ወልደስላሴ እጅ የኦሬንት ሰዓት ልዩ የክብር ሽልማት ተበረከተለት። ከስልጠናው ማጠናቀቂያ በኋላ በቀጥታ ወደ ቃሊቲ የማረሚያ ቤቶች የወንዶች ካምፕ አመራ። በዚያ ካምፕ ውስጥ ከታዋቂ አትሌቶችና የስፖርት ሰዎች ጋር እንደ አቶ ዱቤ ጄሎ፣ ሁሴን ሽቦና ሌሎች በርካታ የብሔራዊ ቡድን አሰልጣኞች፣ ስፖርተኞች ጋር በቅርብ አብሮ በመኖርና ጠንካራ ልምድን በማድረግ አደገ። ነገር ግን የህይወቱ ትልቁ መታጠፊያ ገና ከፊቱ ይጠብቀው ነበር። በቦክስ ስፖርት ውስጥ ከፍተኛ ስምና ስኬት እየገነባ በነበረበት ወቅት ያልተጠበቀ ውሳኔ ወሰደ። የቦክስ ትጥቁን አወለቀ። ያንኑ የስፖርት ልብስ እንዳወለቀ ቀጥታ ጌታ ኢየሱስ ክርስቶስን የህይወቱ አዳኝና ጌታ አድርጎ ተቀበለ። ከዚያም የነበረውን እልህ፣ ጥረትና ጽናት ወደ መንፈሳዊ ህይወት በማዞር መንፈሳዊ ትምህርቶችን መማር ጀመረ። ሙሉ በሙሉ ወደ ወንጌል አገልግሎትና ህይወት ውስጥ ገባ። የምንወደው ወንድማችን ዳዊት ታሪኩ ይሄን ይመስል ነበረ። ብትሰሙት ብለን ያሰብነውን ይዘንላችሁ መተናል። ስላዳመጣችሁ እናመሰግናለን። ለተመሳሳይ ታሪኮች ቻናላችን ሰብስክራይብ፣ ላይክ እና ሼር ያድርጉት። ሻሎም